ለምንድነው ሴቶች መሸፋፈን ያለባቸው? በወንዶቹ ድክመት የመጣ ሴቶቹ እንዲከናነቡ ማድረግ ፍትሃዊ ነውን? ላልተከናነቡ ሴቶች ኢስላም ክብር አይሰጥም ማለት ነውን? ኢየሱስ እናት ማርያምስ ትከናነብ ነበር? የራሳቸው መጽሐፍ ቅዱስ ምን እንደሚል ታውቂያለሽ? ጳውሎስ የማይሸፋፈኑ ሴቶችን በተመለከተ ሲያሳስብ ሴቶች ጸጉራቸውን መሸፈን አለባቸው፣ ጸጉሯን የማትሸፈን ሴት ከገጠማችሁ ያዟትና ጸጉሯን ላጯት ብሏል። ይህን የሚለው የራሳቸው መጽሐፍ ቅዱስ ነው። ጸጉሯን ገልጻ የምትሄድ ሴት ጸጉሯን ላጯት ይላል መጽሐፍ ቅዱስ። ሴቶች በአግባቡ መልበስ እንዳለባቸው ሲደነግግ ይሄ ብቻ አይደለም። መጽሐፍ ቅዱስ ውስጥ አንዲት ሴት ቤተክርስቲያን ውስጥ ስትሆን አፏን አትክፈት፣ ጸጥ ትበል ብሏል። ለነገሩ ቤተክርስቲያንም ሆነ ህዝባችሁ ይህን ሁሉ አያምኑበትም፣ አይከተሉበትም። ይህን ባለመከተላችሁ ራሳችሁን ለአደጋ አጋልጣችሁ ነው። በአሜሪካ ኒውዮርክ ውስጥ ከመሸ በኋላ የየትኛውም ሴት ህይወት ላይ አደጋ እንዳዣበበ ነው። በፈረንሳይ ደግሞ የባሰ ነው። ሴቶች በጠራራ ፀሐይ ሳይቀር ተገደው ይደፈራሉ። አላፊ መንገደኞች ሳይቀሩ ይህ የተለመደ ተግባር ነው እያሉ ይሳቁ ያልፋሉ። መንገደኞቹ ምናልባትም መንገድ ላይ እየተደፈረች ያለችው ሴት ራሷን እያስደሰተች ነው ብለው አስበው ይሆናል። አስቡት፣ በሴቶች ተገዶ መደፈር ህዝቡ ሲዝናና። ምክንያቱም ሴቶቹ ተገላልጠው ገላቸውን እየጋበዙ ነው። ወንዶቹ ምን ያርጉ? አየሽ፣ በራሳችሁ ላይ አደጋን እየደቀናችሁ ነው። ጭምትነት ማንን ገደለ? ለምሳሌ ሴት መነኩሳትን ተመልከቺ። የሮማ ካቶሊክ ሴት መነኩሳት ማለት ነው። ማን ነው እነርሱን ዞር ብሎ ለመተናኮል የሚነሳሳ? ማን አለ? አይደለም ለመተናኮል፣ ለሁለተኛ እይታ እንኳን የሚጋብዝ አይደለም። የኢየሱስ እናት ማርያም ብቻዋን ብትመጣ በሴሰኛ አይኖች የሚመለከታት ማንም አይኖርም፣ በአግባቡ ስለምትሸፋፈን። ግን እህቴ፣ እነዛ በየባህር ዳርቻው የሚዝናኑት በዛ ቢኪኒያቸው ታንጋቸውና ጂስትሪንግ ለብሰው ማን ይለቃቸው ነው? እንደኔ ያለ ሽማግሌ ሳይቀር እዛ አካባቢ ያዘወትር መወስወሱ አይቀርም። እውነቴን ነው የምላችሁ፣ እኔ ራሱ በእነዛ ሴት አጠገብ ብሆን መወስወሱ አይቀርም። እንደዚህ አይነት ቦታ ላይ ሄድም እንጂ ይህ የወንዶች ተፈጥሮ ጉዳይ ነው። አምላክ እንደዛ አድርጎ ፈጥሮናል። አላህ በቁርአን ውስጥ በምድር ላይ ካሉ ነገሮች ሁሉ ይበልጥ የሚማርኩት ሴቶች እንደሆኑ ተናግሯል። ሰዎች የሚፈሩት ከምንም አበልጦ የሚወዱትን ነገር እንዳያጡ ነው። ከነዚህ ምድራዊ ተወዳጅ ነገሮች ውስጥ ሚነን ኒሳኢ ሴቶች በቁጥር 1 ተጠቅሰዋል። ከዛ ወልበኒን ወንድ ልጆች ተብለዋል። ለምሳሌ እኔ 11 ወንድ ልጆች ቢኖረኝ የራሴን የእግር ኳስ ቡድን እመሰርታለሁ እል ይሆናል። It makes me feel proud. I've got 11 sons, my own football team, my own cricket team. ቀጥሎ የወርቅና የብር ክምችት፣ የእርሻ ስፍራዎች፣ ያጌጡ ፈረሶች ወዘተ እያለ ሰዎች ከፍተኛ ዋጋ የሚሰጧቸውን ነገሮች ቁርአን ይዘረዝራል። ከነዚህ ነገሮች ግን በቁጥር 1 የተቀመጡት ሴቶች ናቸው። ቁርአን በዚህ ምድራዊ ቆይታ ላይ ወንዶችንን ይበልጥ የሚወሰውሱት ሴቶች እንደሆኑ አረጋግጧል። ለምዕራባውያን ጓደኞቼም ቢሆን የምነግራቸው ነገር ቢኖር ተጨባጭ እውነታ ይህ ነው ከማለት በላይ ላሳመናቸው የምጥረው ጉዳይ የለም። ይህን ራሳቸውም የሚገነዘቡት ይመስለኛል። አንድ በራሴ ሀገር ደርባን ያየሁትን ልንገራችሁ። በዚህ የዛሬውን ፕሮግራም እንቋጫለን። ደርባን ከተማ ሙሴና ሞተሮቿ የሚባል ያገለገሉ ሞተሮችን የሚሸጥባት ኩባንያ አለ። ኩባንያው እነዚህ እኛ ትራንስ የምንላቸውን መኪናዎች ይሸጣል። ታዲያ ይህ ኩባንያ በሚያወጣቸው የህዝብ ማስታወቂያዎች ላይ ሁሌ አንዲት በቢኪኒ ሆና ተጋልጣ በመኪናው አናት ላይ ቁጥጥ የምትል አንድ ሴት አለች። እዛ ላይ ምን እንደምታደርግ አላውቅም። ሌላ በዛው ከተማ ጂሞትስ የሚባል ኩባንያ አለ። ኩባንያው የእርሻ መሳሪያዎችን ነው የሚነግደው። ታዲያ ኩባንያው በሚዲያ የሚያስተዋውቃቸው ትራክተሮች እንዲሁ በቢኪኒ ተጋልጣ ደገፍ ያለች ሴት ታገኛላችሁ። ምዕራባውያን የሚጠይቀው ይህች ብጣሽ ጨርቅ ለብሳ ትራክተሩ ላይ የተፈናጠጠች ሴት ካገለገለ ትራክተር ጋር ምን የሚያገናኛት ነገር አለ ነው። ሩ ምናልባት እሺ ከትራክተሩ ጋር ሊቀረጽ ይችላል። የሴቷ ሚና እዚህ ጋር ምንድነው? ማስታወቂያው ላይ ትራክተሩ ሲሄድ ሴቷ ስትንገዳገድ ያሳያል። ይህንን ለማሳየት ነው አይደለም። ሌላ ደግሞ አለ የቢኤምደብሊው ማስታወቂያ። ቢኤምደብሊው ትንሽ ከመርሴዲስ ቤንዝ ይሻላል ተብሎ የተመሰረተ መኪና መሆኑን ታውቃላችሁ። ውስጥ ስላልሆንኩ ከዚህ በላይ ልነግራችሁ አልችልም።
ራሴን በተመለከተ ከድሮ ጀምሬ ቮልክስዋገን ቤትስ ነበረችኝ። 120,000 ማይል ተጉዤባታለሁ። ኋላ ስቀይር የነበርኩት እነዚህኑ ቢትልሶች ነበሩ። ኩባንያው በኋላ በግልፍ ሲተካት እንዲሁ ግልፍ 1 እና ግልፍ 2 ይዣለሁ። ለገረመኝ ማስታወቂያ ለመልሳችሁና ይሄ የቢኤምደብሊው መኪናዎችን የሚሸጠው ኩባንያ በአንድ የከተማይቱ ጋዜጣ ያወጣው ማስታወቂያ አይቼ ገረመኝ። ማስታወቂያውን አነበብኩት። ታዲያ በዚህ የቢኤምደብሊው የቤት መኪና ማስታወቂያ ላይ ልክ እንደ ቅድሙ አንዲት ታንጋ እናንተ ጂስትሪንግ የምትሉትን ልብስ ለብሳ የመኪናውን የፊት ኮፈን ተደግፋ ቆማለች። ከስሯ ምን የሚል ማስታወቂያ እንደጻፈ ታውቃላችሁ? ሌትስ ድራይቭ ሄር ናው፣ አሁኑኑ ይህችን እንዳት የሚል ነበር። ሴትየዋ መኪናውን ክልላ ቆማለች። ለራሷ ተጋልጣና ራሷን አጋልጣ ስሯ ይህችን አሁኑኑ እንዳት ተብሎ ተጽፏል። ተመልከቱ ራሳችሁን ወደ ምን አይነት አዘቅት እየመራችሁ እንዳላችሁ። የምዕራቡ ዓለም ሰው ለነገሩ ሚስቱን እናቱንና ሴት ልጁን ጭምር ለቁሳዊ ጥቅሞች ከሸጣቸው ሰንብቷል። ሴቶች ክብር እየነገዱ ነው። ለዚህ ነው ሚስቱ ተዋናይ ሆና ራቁቷን በየስክሪኑ ስትጎበኝ፣ ወደ አስገድዶ መድፈር ህዝቡን ስትሰብክ፣ ራሷ ባትደፈር እንኳን ህዝቡን ለዚህ ወንጀል ስታነሳሳ ብትመለከቷት እንደው በሷ ተዋናይና አክተር መሆን ትደሰታላችሁን? እውነትም ይህ ምን አይነት ክፉ ደዌ ነው። አልሐምዱሊላህ እኛ ሙስሊሞች እስካሁን በዚህ በሽታ አልተለከፍንም። ራሳችንንም ከእንደዚህ አይነት የተቃወሰ ህይወት ለማራቅ ጥረት እናደርጋለን። ራሳችንን እንጠብቃለን። ምናልባትም እነዚህ ነገሮች ለእናንተ መደሰቻዎቻችሁ፣ መዝናኛዎቻችሁ ሊሆኑ ይችላሉ። እንድትተውት ልናስገድዳችሁ አንችልም፣ ምርጫችሁ ነውና። ግን በእሳት እየተጫወታችሁ መሆኑን እወቁ። ስለዚህ ልጄ አሁን ድርጊቶቻችሁ ሁሉ ዋጋን እያስከፈለሽ እንዳለው ሁሉ ወደፊትም ብዙ ዋጋ ትከፍሉበታላችሁ። ይህ አይቀርላችሁም።